በቆሻሻ ቦታዎች ላይ ፕላስቲኮችን በመልቀም የሚኖረው የ12 ዓመቱ ታዳጊ አርጁን ሁልጊዜ እንደሚያደርገው ከባንክ ግድግዳ አጠገብ ያለ አንድ አሮጌ ትራንስፎርመር ሳጥን ስር ተቀምጦ ደረቅ ዳቦ እየበላ ያለ የሆነ እንግዳ ጩኸት ድምፅ ሰምቶ ቀና ብሎ ሲመለከት ድባቡ ከወትሮ በጣም በተለየ ሁኔታ ተለውጦ በድንገት በባንኩ ውስጥ ትርምስ ሆነ። 500 ሚሊዮን ሩፒ ከባንኩ ዋና ሰርቨር ጠፍቷል የሚል ጩኸት ይሰማል። ይህን ጊዜ አርጁን ወደ መግቢያው በር ሄዶ ጌታዬ፣ እኔ በዚህ ባንክ ውስጥ የጠፋውን ገንዘብ ማስመለስ እችላለሁ ብሎ ሲናገር ጠባቂውና ብዙ ሰራተኞች ከት ብለው በንቀት ሳቁበት። አርጁን ግን እንደ ማንቂያ ደወል ጮክ ብሎ በራስ መተማመን ሲናገር የባንኩ ከፍተኛ የኦፕሬሽን ስራ አስኪያጅ ሱሚትራ ቫርማ ባለሙያዎች ምንም ስላልፈየዱላት እድል ሰጠችውና ስራውን ሲጀምር ሁሉም ትንፋሹን ውጦ መጨረሻውን መከታተል ጀመረ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ጠዋት 1 ሰዓት ከተማዋ ገና ሙሉ በሙሉ ወደ ህይወት ሳትገባ የባጃጅ እና የመኪኖች ድምፅ አካባቢውን እያነቁት ባለበት ጊዜ የ12 ዓመቱ ታዳጊ አርጁን ግን በዚያ ማለዳ በእግረኛ መንገድ ላይ እየተዘዋወረ እንደ ሁልጊዜውም ሁሉ ማዳበሪያውን ሸክፎ አጎንብሶ የፕላስቲክ ጠርሙሶችንና የተሰበሩ ዕቃዎችን ይለቃቅማል። ያደፈ ልብስ የለበሰውና በእጆቹ ላይ ያለው የቆየ የሚመስለው አፈር ግድ የማይሰጠው ማንንም ቀና ብሎ ሳያይ በስራው ላይ ብቻ የሚያተኩረውን ልጅ የሚመለከቱ ሰዎች ፈሪ ወይም ሞኝ እንደሆነ ያስባሉ። እውነታው ግን እንደዛ ሳይሆን የተለየ ጭንቅላትና የመገንዘብ አቅም በተፈጥሮ የታደለው አርጁን ብዙውን ጊዜ በዙሪያው ያሉትን ነገሮች በአጽንኦት ያዳምጣል። ትላልቅ ሰዎች ስለረቀቁ ማሽኖች ቃላት ሲናገሩ በአእምሮ ያሰላስላል፣ ብሎም ንድፎችን ይሸመድድ ነበር። ብዙውን ጊዜ ስራውን ሲጨርስ የከተማው ትልቁ የግል ባንክ አጠገብ ስለሚቆም በዚህ ረጃጅም የመስታወት ህንፃ ውስጥ በየጠዋቱ ሱፍ የለበሱ ወንዶች፣ የዘነጡ ሴቶች ከሚያማምሩ ጥቁር መኪኖቻቸው እየወጡ ወደ ውስጥ ለመግባት ሲጣደፉ ይታዘባል። አርጁን አንዳንድ ጊዜ ወደ ውስጥ ለመግባት ቢሞክርም ጥበቃው ሁልጊዜ ተመሳሳይ ደስ የማይሉ ቃላትን እየተናገረ ሲያባረረው እሱም ፈገግ እያለ ወደ ቆሻሻ መጣያ ስፍራው ያመራል። አንድ ቀን ሁልጊዜ እንደሚያደርገው ከባንኩ ግድግዳ አጠገብ ያለ አንድ አሮጌ ትራንስፎርመር ሳጥን ስር ተቀምጦ ደረቅ ዳቦ እየበላ ያለ የሆነ እንግዳ ጩኸት ድምፅ ሰምቶ ቀና ብሎ ሲመለከት ድባቡ ከወትሮ በጣም በተለየ ሁኔታ ተለውጦ በድንገት በባንክ ውስጥ ትርምስ ሆነ። ሰራተኞቹ ከመቀመጫቸው እየተነሱ ስልኮችን መደወል ሲጀምሩና የአስተዳዳሪዎች ፊት የገረጣ ሆኖ ሲታይ ከላይኛው ፎቅ ካለው የቦርድ ክፍል ውስጥ 500 ሚሊዮን ሩፒ ከባንኩ ዋና ሰርቨር ጠፍቷል፣ ብዙ ክሮር ሩፒ በመስመር ላይ ተላልፏል የሚል ጩኸት ተሰማ። ገንዘቡ በማንኛውም ደንበኛ አካውንትም ሆነ በውጭ ባንክ ውስጥ የገባ ሳይሆን ከባንኩ ሲስተም